እንግዳለን በማዕከላችን ነቢይ ሀብታሙ ሰቦሮ ይባላል። በማዕከላችን እንግዳ ለጌታ ክብር ይሁን። እንግዳ ስለሆነ ሃሌሉያ ሃሌሉያ። እስቲ እንግዳ ይደርስ ብቻ ያጨለ እንግዳ ይደርስ ሃሌሉያ ሃሌሉያ ሃሌሉያ። ጋሻ አስፈቅሶ ጋሻ አስፈቅሶ የእግዚአብሔር ቃል እንግዳ ለመቀበል ያልኩ ተአዳሚ ይላል። ሃሌሉያ። ስለዚህ እኛም በእግዚአብሔር ቃል እንግዳ የተቀበልነው ጌታ ይመስገን። እሱ እግዚአብሔር ተረዳው በማዕከላችን ተገኝቷል። አሁን ደግሞ በእግዚአብሔር ቃል ያገለግለናል። ወንድማችን ወደዚህ ይመጣል። በትርጉም ታገለግለን አገልጋይ አራክስ ትመጣለች። ሃሌሉያ። ትርጉም ተገለግለና እስከዛላ እግዚአብሔር ክብር ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጾም ክብር ለእግዚአብሔር ክብር ለእግዚአብሔር ይሁን። አገልጋይ ሀብታሙ እባላለሁ። ከሐዋሳ ነው የመጣሁት። የአንድ ሚስት ባልና የአንድ ልጅ አባት ሀብታሙ ሰቦሮ ይባላል። አቦ አንድ ይባላል። ሴቲ በዓል ሓዳር ክብር ጎይታ ይሁን። ከሁሉ በላይ በዚህ ወጣትነት እንዳገለግል ስለ ሁሉ የሞተውን የእግዚአብሔር ልጅ ኢየሱስን በእልልታ በጭብጨባ ቆማችሁ እልልታ የሙስል እልልታ ጭብጨባ በቀራንዮ መስቀል ላይ የሞተው እኔና እናንተ እንደዚህ በነፃነት እንድናመልክ ደሙን በመስቀል ላይ ያፈሰሰው በቀራንዮ ኢየሱስ እልልታ 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 ሃሌሉያ። እግዚአብሔር ያክብራችሁ። በመቀጠል እንዳገለግል ይህንን እድል በጸሎት ያገዙኝን ባለቤቴንና ሕፃን ዘጽፋትን አመሰግናለሁ። ሕፃን ጓሉ ዘጻን ስማ በጣም የዘመስለን ሁሉን አምላክ በመቀጠል ደግሞ የዚች ቤተክርስቲያን መሪዎችን በጌታ በኢየሱስ የተባረኩ ይሆኑ። እነ ዳኒ፣ እነ ፋሲል፣ እነ ሳሚ እና ሰፋ ልቀጥል። ሁሉም በፊት ቢቆሙ በባረካቸው ደስ ይለኛል። ሁሉም ሐቂቁም ከማገልገልቲ ተባረኩ ደስ በቅጽል ስሙ ደግሞ ኮሎኔል ወይም ሳግር ቁብል ኢየሱስ እስቲ እግዚአብሔር ይባርካችሁ። በደላቸው ተባረኩ። እግዚአብሔር ለዘላለም ይባርካችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። የሐዋርያት ሥራ ምዕራፍ 27 ላይ ጳውሎስ በመርከቢቱ ውስጥ ሆኖ ማዶ ለመሻገር የእግዚአብሔርን ሐሳብ ለማገልገል አደገኛ የሆነ ንፋስ ተነስቶ መርከቢቱን ተሰባበረው። ጳውሎስ ግን እንደዚህ አለ፣ መርከቡ ሊሰበር ማዶ እንደርሳለን አለ። የዚች ቤተክርስቲያን መሪዎች ይህን 9ኛ ዓመት ለማክበር ካሰቡበት ሰዓት ጀምሮ አባላት ናይዛ ቤተክርስቲያን የበረክት ናይዛ ቤተክርስቲያን ዚያው ናይ መበልታሽ ዓመት ናይዛ ቤተክርስቲያን በምስራት በዓል ተክብሩ ካብ ዝሓስቡ ጀሚሮም ብዙ ቻሌንጆች ነበሩ። ወደዚህ እንዳልመጣ ብዙሕ ውግእ ነይሩ ኣብዚ ዛይትና ንኸይመፅእ ነገር ግን መርከቡ ሊሰበር ጳውሎስ ማዶ መሻገር አልቀረም። እልልታ ክብር ለእግዚአብሔር ይሁን። በሚኖረን በእነዚህ 3 ቀናቶች እግዚአብሔር በሕይወታችሁ ላይ ብዙ ነገር ታድሶ ያደርጋል። ኣብዘን 3 መዓልታት እግዚአብሔር ኣብ ነፍሲ ወከፍ ንወሰድ ዓበይቲ ተሃድሶታት ይገብር። እግዚአብሔር በየዘመናት አንድ ነገር ይፈልጋል። በቅዱሳን መሃል እግዚአብሔር ኣብ ዘመን እዚ ካብ ቅዱሳን ሓደ ነገር ይደሊ። ሐዋርያት ሥራን ስትመለከቱት ኣብ ሐዋርያት ከለና በቁጥር ጥቂቶች ናቸው።
بقدر وحدة كلو አስማዎች ናቸው። ነገር ግን በምድር ላይ ታላቅ የሆነ እግዚአብሔር ክብር ነገሥታቱ ያነጋገረ ጠንቋዮቹ ያዋረደ በቁጥር ትንሽ ናቸው። ግን እነሱ ያለው ክብር ግን ብዙ ነው። وحدة بقدر كلو عسر تحتها ولا كلو نجر እግዚአብሔር እቲ አባው ዘቀመጠው ክብሪ ዓብይ ስለነበረ ነገሥታት ዘዕከረት ተንቆልትን ካልኦ ክፉእ ተግባራትን ዘዋረደ ምን አይነት ሚስጥሩ ስትሉ መጽሐፍ ሲናገር ይላል ሐዋርያቱን በአንድ ልብ ሆነው ሲጸልዩ ይላል። ሐዋርያቱን በአንድ ልብ ሆነው ባርኪተው ይላል። ሐዋርያት በአንድ ልብ ሆነው እግዚአብሔር ወንጌል ሲነግሩ ይላል። አሜን። እቲ ሚስጥር እንታይ ተበልና ሐዋርያት ብሓደ ኮይኖም ባርኪ ቆርሱ ነይሮም ብሓደ ኮይኖም ይጸልዩ ነይሮም ብሓደ ኮይኖም ድማ ነቲ ዕዮ ናይ ጎይታ ይወጡ ነይሮም። ስለዚህ በሚኖረን ጊዜ እግዚአብሔር ሁል ጊዜ የሚሰጠን የእናንተን ልብ ያስፈልጋል ማለት ነው። አንድነት ልብ አንድነት ዝሃበና እግዚአብሔር በጣም ከዓሊ ኩልና ናቱሙን ልብሁን የድየና ብሓደ ንከውን ክብር ለእግዚአብሔር ይሁን። ክብርና አምላክ ክብር ለእግዚአብሔር ይሁን። እግዚአብሔር ይሁን። ስለዚህ የሐዋርያት ስራ ይደገማል። እስኪ አሜን። ስለዚህ እንደ ሐዋርያት ሎሚ ኣብ ዝኽድገብ እዩ። አሜን አሜን ላይ ብቻ በረከት ይምጣ። አሜን ብቻ በረከት ይምጣ። አሜን ያለ ብቻ ይፈወስ። አሜን ያለ ብቻ ዛሬ ቅባቱ ያገኘው። አሜን ያለ ብቻ የመንፈስ ቅዱስ ጥምቀት ይሆንለታል። አሜን ያለ ብቻ በኢየሱስ እሳቱ ያገኘው። አሜን ያለ ብቻ በኢየሱስ ከበሽታው ነፃ ይወጣል። ሃሌሉያ። ባለሳሳት ሬማ ባዮች ለኢየሱስ ተባረክ። ሬማ ወንጌል የተሳሳተ መረጃ የሰጠኝ ኢየሱስ ጌታ ነው። እግዚአብሔር ዘመናችሁ ይባርክ። ክብር ለእግዚአብሔር ይሁን። ሁላችንም እግዚአብሔር መንፈስ ሆነን እንቆምና ቃሉን ከመናገራችን እንጸልያለን። ወዳጆች ይህንን ስብሰባ ከቃል ካለው ስብሰባ ለየት የሚያደርገው የእግዚአብሔር መገኘት ነው። ህልውናው ሲኖር ነው። ኢየሱስ ለዘላለም ጌታ ነው። ሁሉና እግዚአብሔር አባትና መንፈስ ተለጥናሉ። እዚ ቃልዚ ፍሉይ ክገብሮ ዝኽእል እግዚአብሔር መንፈስ ህልውናው ከሌለ እንጂ ካለው ስብሰባ ምንም አይለይም። ህልውና መንፈስ አምላክ አምላክና ተዘይተለብዩ ካብቲ ኣብ ደገ ዘለዋ ዲማ ዝተፈለየ ኣይትኸውን እዩ። ስለዚህ ሁላችሁ በእግዚአብሔር መንፈስ ሆናችሁ በሚገባችሁ ቋንቋ እግዚአብሔርን ጥሩት። ኩልኩም ሕጂ በቲ ዝርዳእኩም ቋንቋ እግዚአብሔር ፀውዕዎ። ያለ እርሱ መስበክ ያለ እርሱ መናገር አይቻልም። መጽሐፍ ሲናገር ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል ይላል። መጽሐፍ ቅዱስ ትዛረብ ከሎ ሕይወት ዝህብ ቃል አምላክ ሃሌሉያ። የእግዚአብሔር እጅ በዘርፋፋው ቀነስ በመሃላቸው እንዲገኝ፣ ህልውናው በመሃላቸው እንዲገኝ፣ የሚፈውሰው አምላክ በመሃላቸው፣ ነፃ የሚያወጣው አምላክ በመሃላቸው እንዲገኝ ጋብዞት እና ታስፈልገኛለህ። በሕይወት ላይ የምታስፈልገኝ አንተ ነህ። በኑሮ ላይ የምታስፈልገኝ አንተ ነህ። ለአገልግሎት የምታስፈልገኝ አንተ ነህ። ተናገሩ በልሳኖቻችሁ። ኩልኩም ጸልዩ መንፈስ ቅዱስ እናዓደልኩም ኣብ ህይወተይ ኣብ አገልግሎተይ ኣብ ኩሉ ነገር ንስኻ ተርኪርካ ንበለሉ ጎይታ የእግዚአብሔር መንፈስ አንድ ነገር ሲናገር የነበረ ቤት ያለው ኣብ ገዛ ከለኹ መንፈስ እግዚአብሔር ሓደ ነገር ይዛረበኒ ነይሩ። እንደነገርኳችሁ ጳውሎስ በመርከብ በሰላም ከደረሰ በኋላ ዓለምን ካብ ዝነበርኩም ጳውሎስ ነቲ ባሕሪ ሰጊሩ ብሰላም ምስ ኣተወ እንደገና ደሴት በምትባለው በዛች ስፍራ ላይ እኩይቱ ነገሮችን መጽሐፍ ሲናገር ኣብታ ዝበፅሓ ደሴት እታ ዘመን ለሚሳፈር ይብለና አረጋውያን ተሰብስበው እንደዚህ አሉ። ረማውያን ተኣኪቦም ከምዚ ኢሎም በመርከቡ ውስጥ ብዙ ንፋስና በብዙ ጭንቀት እዚህ በሰላም ቢደርሱ ይሄ ሰው እንደገና እኩይቱ ነገረችበት። መርከብ አለበት፣ እግዚአብሔር ቁጣ አለበት፣ ችግር አለበት ብለው ፈረዱበት። እዚ ሰብ እዚ ካብታ ናይ መርከብ ጭንቀት ወላ ብሰላም እንተሰገድ እኳ ሕጂ ድማ ተረፊብዎ። ስለዚ መርገም ኣለዎ፣ ቁጣ ኣምላኽ ኣለዎ፣ ርጉም እዩ ክብልዎ ጀሚሮም። ጳውሎስ ግን ዓይናቸውን እያዩ እንደዚህ አደረገ። ጳውሎስ ግን ዕንቶም እናራየ ከምዚ ገበረ። የነገረችውና የተጠመጠመችውን እኩይቱን ሰዓቱ ላይ አራገባት። ኣኪሉ ተጠቅሊላ ዝነበረት ተመንፀት ኣበላ በአገልግሎታችሁ በመንገዳችሁ ላይ ሞታችሁን የሚጠባበቁ ኣገልግሎትኩምን ሂወትኩምን ሞት ናትኩም ዝፅበዩ ዋጋ እንደሌላችሁ የሚያወሩ የአሕዛብ መንፈስ፣ ወረቀትኩም ዘይብልኩም የሟርተኛው መንፈስ፣ ሓረተኛ መንፈስ የደንታው መንፈስ፣ መንፈስ የደጋሚው መንፈስ ደጋሚ መንፈስ ዛሬ በኢየሱስ ስም ጳውሎስ አምላክ እግዚአብሔር
ሀሳባቸውን ቀየሩት። حسبهم ما قدروا እንዳለ በተባለ ጊዜ ሀሳባቸውን ለወጡና ይህ አምላክ ነው አሉ። وقالوا سنسمع حسبهم غيرهم مسسين أملك لهم ዛሬ በመንፈስ ሊሰማ ይሄ ዛሬ አንተ መልእክት ነው። ملكنا عالم لنا ዛሬ ይሄ አንተ መልእክት ነው። ومسنعكم ملك የእግዚአብሔር ወንጌል የእግዚአብሔር ሀሳብ ይዘህ ስትንቀሳቀስ እግዚአብሔር ሐሳብ ለእግዚአብሔር ግሬ ቁርአን አምላክ ተስተካከለ ሐሳብ ተለባ በሕይወት ላይ ያለውን ችግር በማየት እቲ አብይወት በሕይወት ላይ በሽታ ሲያዩ እቲ ሞታል ነገር በሕይወት ላይ መከራን ሲያዩ አብይወት መስጋር በሰው ዋጋ እንደሌለ የቆጠሩ ተማራ ዘይ ካስ የሀሳብ መንፈስ የዓለማውያን መንፈስ ዛሬ መርሙን ቀይሮ በቅዱሳን ላይ የዘመተ መንፈስ በጳውሎስ ላይ የተገለጠው የእግዚአብሔር ክብር ዛሬ በእኛ ዘመን በኢየሱስ ይገለጣል። ዛሬ በኢየሱስ ይገለጣል። ዛሬ በኢየሱስ ይገለጣል። መንፈሳቸውን ያዋልድ፣ ኃይላቸውን ያፈርስ፣ ስራቸውን ያፈርስ። ዛሬ ይገለጣል። ዛሬ ይገለጣል። ዛሬ ይገለጣል። መግቢያ ላይ እንደተናገርኩ በኢየሱስ ከዚህ ቀን ጀምሮ በሕይወታችሁ ላይ ታድሶ ይሆናል። ታድሶ ይሆናል። በአገልግሎታችሁ ላይ ታድሶ፣ በራችሁ ላይ ታድሶ፣ በጥሪያችሁ ላይ ታድሶ፣ በትዳራችሁ ላይ ታድሶ፣ በወንጌላችሁ ላይ ታድሶ። ዛሬ እንዲበሉላችሁ ታድሶ ይሆንልኛል በሉ። ሎሚ መቅዳስ ይሆናል ነፍስ ወቅት ሎሚ መቅዳስ ይሆናል ሃሌሉያ ቃሉላ ከፈወሳቸው የሚለው ይህ የሚፈሰው የእግዚአብሔር ቃል ነው። በዚህ ቃል ውስጥ መውሳት አለን በለ እስኪ ታድሶ ቀኔ ነው በሉላቸው። እዚህ በላይ ታድሶ ቀኔ ነው በለው እስኪ። አዲስ ሰው ነው ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። አሜን ኢየሱስ ለዘላለም ጌታ ነው። ቅዱስ ሆይ በሁሉ እናመሰግናለን። አሜን ልጅህን ኢየሱስን ሰጠን። ዳግም በፊት እንድንቆም ዕድል ስለሰጠን እናመሰግናለን። አዳም በሠራው ኃጢአት ሙት ሆነን ሳለን ሁለተኛው አዳም ግን ሕይወትን ሰጠን። ይህንን ሕይወት ስለሰጠን እናመሰግናለን። እግዚአብሔር ሆይ ይህ 9ኛ ዓመታቸውን ምስረታ በማድረግ የተዘጋጀው ፕሮግራም ለክብር ይሁን፣ ለክብር ይሁን፣ ለክብር ይሁን፣ ለክብር ይሁን፣ ለክብር ይሁን። ውጊያችን ከሥጋና ከደም ጋር አይደለም ተብሎ እንደተጻፈ በእነዚህ ቀናቶች ላይ የዘመቱ ርኩስ መናፍስቶች እግዚአብሔር መፈወስ የሚገባቸው መታደስ የሚገባው መለወጥ የሚገባው ነገሮቻችን እንዳይለወጡ በተለያየ አቅጣጫ የሚመሰመሱ የጨለማ አገዛዝ በኢየሱስ ስም ይፍረስ። የሞት አሰራር ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። ሃሌሉያ ታላቅ ለታላቅ ጨበራ ነው። እናመሰግናለን። ክብር ላንተ ይሁን። አለዳስ ክብር ሰዓቱን ጊዜ ተቀበል በኢየሱስ ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ቃላት ጊዜ ወደ ጸሎት እንገባለን። ለእግዚአብሔር ይሁን። أحسن فينا فقال أملاك تقرينا وشؤون أبصرتنا فينا كبرنا أملاك كل ለእግዚአብሔር ይሁን። ከጎን ያለውን ሰው ያለው ማለት ነው። ለፈቶ ካበለው ቤት ነው። الذي أعطاهم زمسا فتوكاي والناس كانوا ودها له ክብር ለእግዚአብሔር ይሁን። آمين ኢየሱስ ጌታ ነው። آمين ጥቂት እግዚአብሔር ቃል እንካፈላለን። ክብር ለእግዚአብሔር ይሁን። የማካፈላችሁ ሀሳብ ያለው አምስት የሕግ መጽሐፍ ተብሎ ከሚጻፉ አንዱ ዘፍጥረት ነው። ከዘፍጥረት ክፍል ነው የማካፈላችሁ። ክብር ለእግዚአብሔር ይሁን። ዘፍጥረት ዘፍጥረት ምዕራፍ 20 መነሻ በማድረግ ደቂቃ እግዚአብሔር ቃል እንካፈላለን። እግዚአብሔር እንዲሁ በሕይወታችን ያደርጋል። ክብር ለእግዚአብሔር ይሁን።
እግዚአብሔር ተዛርቦ ከሁሉም አብሮትና ሁሉ ተንቃሉ በኢየሱስ እግዚአብሔር እንደተናገረው እንዲህ ያደርጋል። በቆን ያላችሁ እሺ አሁን ዘመሰ እግዚአብሔር ተዛርቦ ከሁሉም አብሮብኝ ይባላል። እግዚአብሔር አሜን። በስመ አብ እግዚአብሔር እንደተናገረው እንዲህ ያደርጋል። እግዚአብሔር ተዛርቦ ከሁሉም ክብር ለእግዚአብሔር ይሁን። አሜን። በትግረኛ ተናግሯል እንጂ ዘፍጥረት 11 ተወደ ሓደ እግዚአብሔር ድማ ከምቲ ዝበሎ መሳራ መጽሓ እግዚአብሔር ከአንሳና ከምቲ ተዛርቦ ገበረና ተረከበተን ማንጸልተን ሳራ ድማ ተነሰት በቲ አምላክ ተዛርቦ ሁሉ ወጣታ ናባ አጥርግናው ወዲ ወለደሉ ለኢየሱስ የሚማነዋል። እግዚአብሔር እንደተናገረው ሳራ አሰበ። እግዚአብሔር እንደተናገረው ለሳራ አደረገላት። ሳራ ጸነሰች። እግዚአብሔር እንደተናገረው ራት ለአብርሃም በሰችና ወንድ ልጅ ወለደችለት። አብርሃም የተወለደው ልጅ ሳራ የወለደችለት ልጁን ይስሐቅ ብሎ ጠራው። ወርዳት ያበሉን ኢየሱስ ጌታ ነው። አብርሃም ከምዕራፍ 12 ላይ ስንመለከት እግዚአብሔር ከአባቱ ከታራ ቤት እንደጠራው እንመለከታለን። ውጣ አለው። ጣዖት ከሚመለክበት ከዘር ማንዘሩ ላይ ጠርቶኛለው። እግዚአብሔር አብርሃም ስማ የሰማይ ከዋክብት ተመልከት፣ ዘርህ ልክ እንደዚህ እንደ ሰማይ ከዋክብት አበዛለሁ። ደግሞም የምድርን አሸዋ ተመልከት፣ ዘርህ ልክ እንደዚሁ እንደ ምድር አሸዋ አበዛለሁ ብሎ እግዚአብሔር ተስፋ ሰጥቶ ከዛ ሲጠራው እንመለከታለን፣ ሲያወጣው እንመለከታለን። ዛሬ አንድ መልእክት አለኝ። እግዚአብሔር እንደተናገረው ሁሉ በሕይወታችሁ ላይ ያደርጋል። ወይታይ ኣብ ምዕራፍ 12 ከም ዘሎ ዘፍጥረት አብርሃም ውፃእ ክብለመሎ እግዚአብሔር ንዘረኻ ከም ህንፃ ባሕሪ ከምቲ ኣብ ሰማያት ዘሎ ከዋክብትን ከም ዝሓካ የብልዎ ከምቲ ዝበሎ ድማ እግዚአብሔር ኣብቲ ምድብ ግዚኡ ዘኪቦ ኣብ ዝተመብናዮ ምክሪ ማለት እዩ ኣብ ሂወትና እግዚአብሔር ከምኡ ክገብር እዩ እና እግዚአብሔር ጠራውና ይሄንን ኪዳን ሰጡ። በጣም ሲናገር ይላል አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ልክዕ ከምቲ ቃል ኣምላኽ ተጻሕፈ ድማ አብርሃም ነቲ ዝተባህለሉ ኣሚኑ ወፂኡ እቲ እምነቱ ድማ ጽድቂ ተቆጥረሉ ይብለና። መጽሐፍ ቅዱሳችን ስንመለከት እግዚአብሔር ይህን ተስፋ በሚሰጠው ሰዓት አብርሃም የ75 ዓመት አዛውንት ነበረ። ቃል ኣምላኽ ከምዝነግረና እግዚአብሔር ንአብርሃም ክጽውዖ ከሎ ወዲ 75 ዓመት ኣረጊት ሰብ ነይሩ። በሕይወቱ ላይ ትልቅ ጥያቄ አለው። እግዚአብሔር ያንን ጥያቄ ጭምር እንደሚመልስለት ነግሮታል። ምንድን ነው በሕይወቱ ላይ ያለው ጥያቄ? ሲጠራ የልጅ ጉዳይ ነበር። ኣብ ሂወቱ ሕቶ ነይሩ ወይ ኣብቲ ክፅውዖ ከሎ ድማ እግዚአብሔር ነቲ ሕቶ ከም ዝምልሰሉ ተስፋ ሂቦ ነይሩ። እዚ ሕቶ እዚ ድማ ሕቶ ናይ ውልድ ነይሩ። ይህን ተስፋ ይዞ አብርሃም የተወሰነ ምዕራፍ በገላጥ ደስታ ሲጓዝ ጀመረ። ነዚ ተስፋ እዚ ሒዙ አብርሃም ተወሰነ ግዜ ነቲ ሓሳብ ሒዙ ክጓዓዝ ጀሚሩ ብእምነት። ምዕራፍ 15 ላይ መታችሁ ስትመለከቱ በአብርሃም ሕይወት አንድ የፍርሃት መንፈስ ሲመጣ እንመለከታለን። ኣብ ምዕራፍ 15 ኬድና ተዳሪና ኣብ ሂወት አብርሃም ሓደ ዘፍርሕ ነገር ክግለጽ ከሎ ንርኢ። እግዚአብሔር እንደገና እንዲህ ብሎ እኔ አንተ ጋሻ ብሎ ሲገለጽ ሲናገረው እንመለከታለን። እዛ ክፍል ላይ እንደገና እግዚአብሔር መልሱ ነቲ ተስፉ ሓድሰሉ ድማ ነይሩ። አብርሃም ሆይ አትፍራ ብሎ ሲናገረው እንመለከታለን። አብርሃም አይትፍራህ ብሎ ድማ ክዛረቦ ንርኢ። አብርሃም መልሶ ለእግዚአብሔር እንደዚህ ብሎ ሲናገር እንመለከታለን። አብርሃም ድማ ተመልሱ ንአምላክ ከምዚ ኢሉ ክዛረብ በቤት ያለው ኤሌዘር የደማስቆ ሰው ኤሌዘር ሊወሰኝ ያለ ልጅ ነኝ ብሎ ሲመልስለት እናየዋለን። እዚ ኣብ ቤተይ ዘለው አልዓዛር ይወሰኒ ኢሉ ድማ እግዚአብሔር ሓተሉ። እግዚአብሔር ደግሞ እንዲህ አለው፣ እሱ አይወርስም ከጉልበት የሚወጣው ይወርሳል። አሜን። እግዚአብሔር ድማ እሱ አይወርሰካኒ እቲ ካብ ሞቆኻ ዝወፅእ ንሱ ዝወርሰካ ይብዎ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አሜን። ዛሬ በኢየሱስ በሕይወታችሁ ላይ የፈራችሁን አይወርሳችሁ። ሎሚ ኣብ ሂወትኩም እቲ ዝፈራሕኩሞ አይወርሰኩም እዩ። እንደ አብርሃም ማለዳ ላይ የእግዚአብሔር ተስፋ ይዛችሁ ወጣችሁ። ከም አብርሃም እቲ ብወጋሕታ ተስፋ እግዚአብሔር ሒዝኩም ዝወፃኩም ሰባት እግዚአብሔር እንዲላችኋል የፈራችሁን አይወርሳችሁ፣ ያ የነገርኳችሁ ያ ኪዳን ይወርሳችኋል። እግዚአብሔር ከምዚ ኢለኩም ኣሎ እቲ ዝፈራሕኩሞ ንሱ አይወርሰኩም እዩ። እቲ እግዚአብሔር ዝራእየኩም ህብዎ ዛሬ ለአንድ ሰው መልእክት አለኝ። የአብርሃም አምላክ ዛሬ ሕያው ነው። አምላክ አብርሃም ሎሞም ሕያው እዩ። አባቶቼ የአብርሃም አምላክ ሕያው ነው። አምላክ አብርሃም ሕያው እዩ። ወንድሞቼ የአብርሃም አምላክ ሕይወት ነው። አባቴ አምላክ አብርሃም ሕያው እዩ። እናቶቼ ዛሬ የአብርሃም አምላክ በስራ ላይ ነው። አዴታቴ ሎሞም አብርሃም ወዳጆቼ ቅዱሳን ዛሬ የአብርሃም አምላክ በስራ ላይ ነው። ሎሞም ናይ አብርሃም አምላክ ኣብ ስራሕ ኣሎ። በልዩ ልዩ ፍርሃት ውስጥና ጭንቀት ውስጥ ላላችሁ
ላለባቸው ዛሬ መልእክት አለኝ። أقول شنطة تركب وسواك لو ملكت النبي የአብርሃም አምላክ ዛሬ ሕያው ነው። أبراهام له هياوي በበራችሁ ነገር ላይ ክብሩን ይገልጣል። أتصبح منغل السهمة ከእግዚአብሔር ሰምታችሁ ከነቢያት ሰምታችሁ በልማችሁ አይታችሁ ነገር ግን ከሰማችሁ ድምፅ ይልቅ በሕይወታችሁ ላይ ሌላ ነገር እየሆነ ላላባችሁ ቅዱሳን ዛሬ መልእክት አለኝ። ከድምፅ አምላክ በድምፅ ነቢያት ብተኻለለ መልእክቲ ካብ ኣምላኽ ሰማዕኩም እሞ ነገር ግን ገና ኣብ በሪ ዘለኹም ሰባት ለመናዓኹ መልእክቲ ኣለኒ ምዕራፍ 12 ላይ ተስፋ ይዘው ወጡ። ጉዞ ጀመረ አብርሃም። ኣብ ምዕራፍ 12 ኣብርሃም ተስፋ ሒዙ ወፂኡ ጉዕዞ ድማ ጀሚሩ በሕይወት ጎዳና ላይ ሕይወት እሳት ለማድረግ ተስፋ የማስቆረጥ መንፈስ ቢመጣ ኣብ ህይወት ጎደና ከሎ ኣብ ጉዕዞኡ መንፈስ መፅኡ ዋላ ንክጠወሙ ተስፋ ክቁርጦ እንተመፅ በየዘመናት ግን እግዚአብሔር በሥራው ጻድቅ ነው። ሙሉእ ዘመናት ግን እግዚአብሔር ብስርሑ ኣይገርምን በየዘመናት እግዚአብሔር ጻድቅ ነው። ኣብ ኩሉ ዘመናት እግዚአብሔር ጻድቅ እዩ ክብር ለእግዚአብሔር ይሁን። ምዕራፍ 16 ላይ ሄዳችሁ ስትመለከቱ ደግሞ ኣብ ምዕራፍ 16 ተዳጊምና ዲና ድማ አብርሃም አሁንም ተስፋ ወደ መቅደስ ባለቤቱ ተስፋ ቆርጣ ያለችው ከዚህ በኋላ ለኔ ተስፋ የለኝም፣ ስለዚህ ወደ ባሪያይቱ አጋር ገብተን ልጅን ውለድ ብላ ስትናገር እንመለከታለን። ኣቡኡ ካለ ናይ ተስፋ ምቕራፅ ዘረባ ብሰበይቱ ብሳራ ክመፅእ ንሪኦ ናብታ ግዘተይ ኣጋር እቶ ድማ ኢላቶ አብርሃም ሳያንገራግር ወደ ባሪያይቱ ወደ አጋር ገብቶ እስማኤል ወለደ ይላል። ኣብርሃም ድማ ዋላ ዓብዲ ኖኖ ከይበለ ናብታ ባርያ ግዘቲ ኣጋር ከኣቱ ንርኢ ፈጠን ነበር ታሪኩን ስለምታውቁት ክብር ለእግዚአብሔር ይሁን። እቲ ታሪክ ስለትፈልጦ ዋላ ሓንቲ ፀገም የለን ዛሬ አንድ መልእክት አለኝ። ሓደ መልእክቲ እንደምለዊ እግዚአብሔር የነገራችሁ ነገር ላይ መከራ ቢበዛ ቻሌንጅ ቢበዛም ጠብቀን የእግዚአብሔር ሀሳብ በሕይወታችን ይፈጸም። እግዚኣብሔር እቲ ተዛረበልኩም ነገር ኣብ ቦትኡ ከሎ ብዙሕ ውግእ ፈተናታት እኳ ተበፅሓኩም ነገር ግን እግዚኣብሔር ለውን ኣብ ቦትኡ ኣሎ ጻድቅ እዩ እስማኤል የእግዚአብሔር የንግግር ውጤት ሳይሆን እስማኤል የእግዚአብሔር የንግግር ውጤት የተስፋው ልጅ አይደለም። እስማኤል ናይ ተስፋ ውሉድ ኣይኮነን ወይ ድማ ናይ እግዚኣብሔር ተዛረቦ ውፅኢት ሰብ ኣይኮነን ተስፋ በመቁረጥ የተወለደ ልጅ ነው። ኣብ ተስፋ ምቕራፅ ዝተረኸቡ ልጅ እዩ ወዳጆች ሆይ በሕይወታችን ላይ ጥቂቱ ስህተት በሕይወት ዘመናችን ላይ ትልቅ ለቅሶ ያመጣል። ወለደይ ኩልኩም ኣብ ዘለኹም እኳን እቲ ንእሽተይ ጌጋ ኣብ ሙሉእ ዘበና ዓብዪ ሽግር ፈጢርና ኢና ነብር አብርሃም እዛ ጋር የሰራው ጥቂት ስህተት ኣብርሃም ኣብታ ቦታ እቲኣ ዝገበራ እታ ንእሽተይ ትመስል ጌጋ አሁን የምታያቸው አረብ የእስማኤል ዝርያ ናቸው። እዚ ሕጂ ንሪኦም ዘለና ኢዕራብ ዘርኢ ናይ እስማኤል እዮም ግን እግዚአብሔር በሥራው ጻድቅ ነው። ግን እግዚኣብሔር ሕጁ ናብ ስሉ ጻድቅ እግዚአብሔር ጻድቅ ነው። ኣሜን በ65 ዓመቱ እግዚአብሔር ሳራ ቢጃማ ግዢ ብሎ ሲናገራት ቢጃማ ተገባኝ እግዚአብሔር ለሳራ ቢጃማ ግዢ ብሎ በ65 ዓመቷ ሲናገራት እግዚአብሔር ለሳራ ቢጃማ ግዢ ብሎ ተዛረበ ማለት ሴት ልጅ ታረግ ለብስ ባለኝ ሴት ተነስተላለ ቢጃማ ስለተቀበለ ነው ደረዲ አጫጭው ክብር እግዚአብሔር ይሁን። እግዚአብሔር ሁል ጊዜ በሥራው ጻድቅ ነው። እግዚአብሔር ሁል ጊዜ ስሩ ጻድቅ ነው። እግዚአብሔር ሲናገር ሁል ጊዜ በእኛ ማንነት ላይ ተመስርቶ አይናገርም። እግዚአብሔር ብዛት ሁሉ ጊዜ ሀብትናትና ማንነት ተወኪሉ አይዛርም። የማንም ልጅ ሁን ምንም ሁን እግዚአብሔር ከተናገረ እሱ የተናገረ በሕይወት ይሆናል። ማንም ልጅ ሁን ማንም ይሁን እግዚአብሔር ተዛረበ ኣብ ሕይወት ተቀበሉ። አሜን ነው። ክብር እግዚአብሔር ይሁን። ከ25 ቆይታ በኋላ እግዚአብሔር የይስሐቅ እናትና የይስሐቅ አባት አደረጋቸው። አምስት ዓመታት በፊት እግዚአብሔር አቦ ይስሐቅ አደ ይስሐቅ ገሮ ዛሬ እንመልከታለን። የአባቴ ብሩካን ሎቢ መልእክት ለኔ ብሩካን ሴትና ወንድ የእግዚአብሔር ልጆች የእግዚአብሔር ቤተሰቦች ሲሆን ለተባዕቶ ስድራ እግዚአብሔር ሲፈቁም ዋጋ የለኝም በቃ ለዚህ በኋላ ብላችሁ ተስፋ አልቆረጣችሁ። ዶምቢኒ በቃ ለእጅ ተስፋ የለኝ ዋጋ የለኝ ዝወልቁ ነገር አንድ ነገር ሰምቻለሁ። የአብርሃም አምላክ የጉብኝት ዘመናችሁ ያደርግላቸዋል። አንድ ነገር ሰሚያለሁ አምላክ አብርሃም አብት ነገር ቆርጣላችሁ። ስንቶቻችሁ ታምናላችሁ? የጉብኝት ዘመናችሁ ደግሞ ስንቶቻችሁ ታምናላችሁ? እግዚአብሔር ይሰራል፣ እግዚአብሔር ያደርጋል። እግዚአብሔር ይሰራል፣ እግዚአብሔር ይገድሉ። ጻድቅ የሆነው አምላክ በዚህ እጃችሁ ልታና ጨጨባ አሜን።
እግዚአብሔር ሲናገር ሳራ መጀመሪያ የውሸት ሳቅሳቀች ይላል መጽሐፍ ይናገር። እግዚአብሔር ክዛር ከሎ መጀመርታ ሳራ ሲደቃ ብናይ ሐሰብ ሳራ ሲደቃ መልአክ መጥቶ ለአብርሃም ሲናገር ሰምታ እንዳልሰማች ሳቀች። እግዚአብሔር መልአክ መጥቶ አብርሃም ክዛር ከሎ ሰሚዓ እንዘይ ሰምዐት ኮይና ግን ሲደቃ እኔ የሰው ስራ የወሩ ወርና ስርዓት ቢደየፋ እንዴት ልጅ ወለዳል? أنا يبكي وقعنا بيتاتي أبزيد وقناتات እንዴት ሊሆን ይችላል? بلود مت كمل يطول إلى ግን ኢየሱስ ይችላል። ኢየሱስ ይችላል። ግን እግዚአብሔር ይችላል። እግዚአብሔር ይችላል። መጽሐፍ ሲናገር ሙት በሆነው በሳራ ማኅፀን እግዚአብሔር ልጅ እንደሚሰጠው ሲናገር አብርሃም አመነ ይላል። መጽሐፍ ቅዱስ ሲዛረብ ከሎ ኣብቲ ሙት ማኅፀን ሳራ እግዚአብሔር ከዓይ ከሎ አብርሃም ልጅ አሜን። ከሞተ ነገር ላይ ሕይወት ያለው ነገር ማውጣት የሚችለው እግዚአብሔር ብቻ ነው። ካብቲ ሙት ነገር ሕይወት ዘለዎ ዘውፅእ እግዚአብሔር ከሞተ ነገር ላይ ሕይወት ያለው ነገር ማውጣት የሚችለው እግዚአብሔር ብቻ ነው። ካብቲ ሙት ነገር ሕይወት ዘለዎ ዘውፅእ እግዚአብሔር ጥራይ ነው። የሞተብህን ነገር ሕያው የሚያደርገው እግዚአብሔር ብቻ ነው። ዝሞተካ ነገር ሕያው ዝገብሮ እግዚአብሔር ጥራይ ነው። ዛሬ አንድ አዋጅ አውጃለሁ። በዚህ አምላክ ተረካ እግዚአብሔር እንደተናገረው በሕይወት ያደርጋል። ሎሚ ሓደ ኣዋጅ ምስራት ነግሮ ከምቲ እግዚአብሔር ተዛረበ ከምኡ ክገብር እዩ። ስለዚህ እግዚአብሔር የተናገረው እንዲያደርግ በሕይወታችሁ ላይ ትዕግስት የሚል ነገር ያስፈልጋል። በትዕግስት ጠብቁት። ስለዚህ እግዚአብሔር ነዚ ተዛረበልኩም ነገር ኣብ ሕይወትኩም ክፍጸም ትዕግስቲ የድልኩም ብትዕግስት ተጸበይዎ። ልክ እንደ አብርሃም ትዕግስትን በማጣት በአጭር ጊዜ ውስጥ በአቋራጭ ለመበልጸግ በአቋራጭ ሰው ለመሆን በአቋራጭ የሆነ ነገር ለማድረግ እያሰባችሁ ያላችሁ ሰዎች ምናልባት ለሰባት ከምቲ እግዚአብሔር ተዛረቦ ከሎ አብርሃም ካለ ነገር ትቋራጽ ዘደለ በቋራጭ ነገራችሁን ትደልዩ ከይትሉ እግዚአብሔር ይመጣል። እግዚአብሔር ይመጽእ እዩ። እግዚአብሔር ባላችሁበት ስፍራ በአድራሻችሁ ይመጣል። እግዚአብሔር ኣብታ ዘለኩማ ቦታ ኣብ ኣድራሻናትኩም ትመጽእ ምንም አይነት ሁኔታ ላይ ሁሉ ባላችሁበት ስፍራ ይመጣል። ኣብ ዝኾነ ህላውነት ንኾን እግዚአብሔር ናብ ዘለና ይመጽእ እዩ። እግዚአብሔር ሳራን የእውነት ሳቅ እንዳሳላት እግዚአብሔር ንሳራ ናይ ብሓቂ ስሓቅ ኣስቂዕዋ የእውነት ሳቅ የምትስቁ ትውልድ በዚህ መሃል አላቸው። ናይ ብሓቂ ስሓቅ ትስሕቁ ወለዶ ኣብዚ ቦታ ዘለኹም አውቃለሁ። ይህንን ስናገር የሚታየውን ነገር አይቼ ሳይሆን ፈልጥ ኣለኹም እዚ ክዛረብ ከለኹ ዝርአ ነገር ርአ ኣይኮንኩን። እዚህ ምድር ላይ ከመጣሁ ሰዓት ጀምሮ በጣም አየሩ ይከብዳል፣ ምኑ ይከብዳል። በሚከብደው ምድር ላይ ከብደን እንኖራለን። እሱ ስላለ ኣሜን። ኣብዚ ምስ መጻኹ እቲ ኣየራት ዋላ እቲ ኩነታት ኩሉ ከቢድ እዩ ንዓይ፣ ነገር ግን ኣብቲ ዝኸብድ ኩነታት እግዚአብሔር ኣሎ። ክብር ለእግዚአብሔር ይሁን። ኣሜን ያመነ ቤት እንደዚህ የበዛበት ሀገር ይሄዳል። አንድ ቀን አሜን በሉ እስኪ። ኣሜን አሜን አትሉ? ይህ ክብር ለእግዚአብሔር ይሁን። ሆን ያለው ጨበርና እግዚአብሔር እንደተናገረው በሕይወት ላይ እንደዚህ ያደርጋል። ጥራኸ ዘለዒሳ እግዚአብሔር ከምቲ ተዛረቦ ከምኡ ክገብር ይተባሃሉ። እርግጠኛ ነኝ እያንዳንዳችን እግዚአብሔር የተቀበልነው ተስፋ አለን። ብርግጽ ነፍሲ ወከፍና ካብ እግዚአብሔር ተቐበልና ተስፋ ኣለና። ተስፋችን ክርስቶስ የሰጠን ተስፋ በሕይወታችን ላይ ይፈጽመዋል። ተስፋና ክርስቶስ ኢየሱስ እቲ ዝሃበና ተስፋ ድማ እግዚአብሔር በሕይወትህ ምን ብሎሃል ወንድሜ? ምን ብሎሻል? እግዚአብሔርን ጠብቀው፣ እርሱን ስማ። መጽሐፍ ሲናገር ይላል የሚሰማኝ በእርጋታ ይቀመጣል፣ እነሆ ከመልካም ሥራት ምን ይሆናል? ያርፋል። ወዳጆች ሆይ በምንም አይነት ሁኔታ ውስጥ ብትሆኑ የእግዚአብሔርን ድምፅ ልጅ እንደመሆናችን መጠን ልንሰማና እያንዳንዱ እንቅስቃሴያችን የእሱን ድምፅ ሰምተን ልንወጣና ልንገባ ይገባናል። ብዙ ጊዜ እግዚአብሔር የተናገረውን በጊዜው አልተፈጸመልኝ ብላችሁ ለምታገወሩ ለአንዳንዶቻችሁ መልእክት አለ። እግዚአብሔር ይናገራል። እግዚአብሔር ሲናገር ከኛ የሚጠበቅብንስ መስፈርት ምንድን ነው? ብዙሓት ሰባት እግዚአብሔር ክዛረበኩም ዝደልዩ ምስ ተዛረበኩም ድማ ኣብ ምፅባይ ብዙሕ ዝኸበልኩም ነገር ኣሎ። ነገር ግን እግዚአብሔር ካባና እንታይ ይደሊ? እግዚአብሔር አምና ተናግሮኝ ነበረ። እግዚአብሔር ዓመት ተናግሮኝ ነበረ። ዓመት ተዛረበ ነይሩ። የሚገርማችሁ ነገር እኛ ሀገር አንድ ስርዓት አለ። ኣብ ዓድና ሓደ ስርዓት ኣሎ። ከልጅነት ጀምሮ የማውቀው ካብ ቁዕነት የጀሚረ ዝፈሎ ጳጉሜ 6 ቀን ወይም 5 ቀን ይሆናል ዓመቱ መጨረሻ ነው። ጳጉሜ 5 መዓልቲ ወይ 6 መዓልቲ ዝኸውን ዓመት መወዳእታ እና ጳጉሜ ልክ ከጸለይን በኋላ በልጅነታችን አስታውሳለሁና መጨረሻ ቀን ላይ ዕጣ ይወጣል። የጥቅስ ጸሎት ምጸለይና ካብ 5 ወይ 6 መዓልቲ ናይ ዛ ዓመት መወዳእታ ናይ ጳጉሜ ኩልና ቆልዑ ከለና ዝከረኒ ዕጣ ይወፅእ ጥቅስታት ማለት እዩ። ክብር ለእግዚአብሔር ይሁን። እና ያቺ ዕጣ የወጣችን በቃ እንደ ትልቅ መልእክት በዛ ዓመት በቃ የሆነ ነገር ይሆናል ብለን ለምንወስደው ታጥቅስያ ምስ ፈትሓትና ልክዕ በቃ በታ ጥቅስ መሰረት ሙሉእ ዓመት ንሳ መልእክቲ ጥቅስ ገይሮም እዮም ኩሉ ግዜ
ወስዋ በቃ ለምሳሌ በፊት የተከፈተበት ይቻላል የሚልክ ሲገርስ ይችላል እና ባታቀነካ ሁሉ አፍደገ ለመታይ ስለተፈቀደ እና ያችን ሲዘን አንዳንድ ሰዎች ልክ እንደዛ አይዘን ከሰማይ ላይ ይጠብቃሉ ግን ለሰማይ ተቀስበት ይወጣሉ ከከንታ ሲያካ ሰማይ ማን አጥፈይ እግዚአብሔር ያንን ቃል ተናገረ ያንን ቃል ይዘ እንደ እግዚአብሔር ቃል የራሳችን እንቅስቃሴ ማድረግ አለብን እግዚአብሔር ተቃል ተዛሪ ሁሉ ፈቃዱ ድማ ለነፍስና አፍቃድ ከጓለ ለማዳረስ ያ ሲዘን ታይተን እንዴት በህይወታችን ላይ ይፈጽማል ያ ሲዘን ታይተን በህይወታችን ላይ ይፈጽማል እስተከይስና ደቂስና ቢወና ሰማይ ገደል ኢየሱስ ተበራከ ጌታ አሜን ክብር ለእግዚአብሔር ይሁን አሜን እግዚአብሔር የሚናገረን በስርዓቱ ሰምተን ከእግዚአብሔር ለሆነው ነገር ደግሞ እውቅና ሊሰጠው ዘንድ ይገባል እውቅና ደግሞ ስንሰጠው በቅድስና እሱ በመጥራት ሁል ጊዜ ያ ቃል እስኪፈጸም ድረስ ልንናገር ይገባል ነቲ እግዚአብሔር ተሃበታ ቃል ልዑል ደስታ አብይወታ አውሽቲ ወታ ተሰረቱ በመሰረት ተማራስ ትነገሩ ከላለካ ይሁን ለእግዚአብሔር ኢየሱስ ጌታ ነው ኢየሱስ እግዚአብሔር ሃሌሉያ አሜን ስለዚህ በመጣችሁ ሳይጣጣ ይቆራል ሎሚ አብይወታ ተፈሙ ለእናንተ ብቻ ሳይሆን እዚህ ቤተሰቦቻችሁ ስለዚህ ዛሬ ማታ ጩና እንደዚህ ነው ሃሌሉያ 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 የአባት ቅርባ ዛሬ በሕይወታችሁ ላይ ጠላት ያለው አይሆንም እግዚአብሔር ያለው ይሆናል እግዚአብሔር ያለው ይሆናል በሕይወታችሁ ላይ በሽታ የሚላችሁን አትስሙ እግዚአብሔር ያላችሁን ስሙ ጌታ የሚላችሁን አትስሙ እግዚአብሔር ያላችሁን ስሙ እግዚአብሔር ምንም አይነት ሁኔታ ውስጥ ሆናችሁ ምንም አይነት ነገር ቢናገራችሁ አሜን ብላችሁ ተቀበሉ ጊዜውን ጠብቆ ይሆናል ስለዚህ ወዳጆች ሆይ እግዚአብሔር በሕይወታችን ላይ ሐና ስንመለከት ምዕራፍ 1 ላይ ታለቅሳለች ምዕራፍ 1 ላይ ታነባለች ዛሬ በመንፈሴ እንደዚህ ይሆናል ምዕራፍ 1 ነገሮች ይወልባችሁ በእውነት ሲያለቀሳችሁ መች ነው የምወልደው መች ነው የሚሆነው መች ነው የሚሳካው ብላችሁ ሁል ጊዜ ትታለቅሱ በእናንተ ለቅሶ ምክንያት ሌሎች ቢያሽሟጥጡ ሌሊ ሲያሽሟጥጥ ጣዖቶስ ሲያሽሟጥጥ እርሷ ግን ለቅሷን ቀጠለች ዛሬ በኢየሱስም ለቅሷችሁን ቀጥሎ እግዚአብሔር በቅርብ ቀናቶች ውስጥ ምዕራፍ 2 ይሆንላችኋል أنا تذكرني أنا معرض حدا يبيع زينه ومزح نقل تبغي إذا لهم سما لو زيادة بيوتكم معرض كل تغلبوا. صار الناس نبغى يسوي قداينه. نعازف يا زلمة قداينه ساميريو. سعيد بيسوس من بيهولا. لو كان هذا بيسوس من يلا كساچو. بيسوس من يلا براتشو. بيسوس من يجواتشو. سعيد بيسوس ودم منا بيت مشكلة بيهولا. عمتك كمهانا بسك زمنا زبائكم نام معرف كتر السسدار قولي ምዕራፍ 2 ላይ ስንመለከት እግዚአብሔር ሳሙኤልን በወጡ እንዳስቀመጠ ትናንትና ያሽሟጠጠ ትናንትና የሰደባ ትናንትና ተስፋ ያስቆረጠ ትናንትና በወይን ጠጅ ሰክረሻል ያለ ትናንትና ዋጋ የለሽም ያለ ምዕራፍ 2 ላይ ደብሮ ያንን ቃል መናገር አይችልም ለምን የጉብኝት ዘመን መጥቷል ለምን እግዚአብሔር ኪዳን የሚፈጽምበት ምዕራፍ ነው ለምን ጴጥሮስ የተናገረው የሚፈጽምበት ምዕራፍ ነው እንዲህ በኢየሱስ በሕይወት ላይ ይሆናል እንዲህ በኢየሱስ በሕይወት ላይ ይሆናል አሜን ነው አሜን ነው አሜን ነው አሜን ነው እግዚአብሔር እንደተናገረው የአባቴ ቡሩካን እንደዚሁ ያደርጋል እንደዚሁ ያደርጋል ከላይ የሚመጣው ከሁሉ ይበልጣል ከላይ የሚመጣው ከሁሉ ይበልጣል ሃሌሉያ 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 ዛሬ ይህንን 9ኛ ዓመት ምክንያት በማድረግ እዚህ የተሰበሰባችሁ ቅዱሳን እግዚአብሔር በሕይወታችሁ ላይ የትኛውም